ማነው እንደኔ ድግስ ሲጠራ በጣም እየተሳቀቀ የሚለብሰው? እውነት ለመናገር ለራሴ ብቻ ሳይሆን ለደጋሾቹ ሞራል በጣም እጠነቀቃለሁ። ለዛም ደግሞ እሳቀቃለሁ። አብሶ ደግሞ የባህል ልብስ አበሻ ቀሚስ የሚለበስባቸው ድግሶች ሲሆኑ እንደምታውቁት ሴት ልጅ ወርቅም ካላት ወርቋን ብቻ በተቻላት አቅም ከሀበሻ ቀሚሷ ጋር መሄድ ጌጦችን ታበዛለችና እኔ ደግሞ ያው ከለበስኩኝ ምናልባት ማን ተጋባዥ ማን ጋባዥ እንደሆነ ላይለይ ይችላል፣ ላይታወቅ ይችላል ብዬ ስለማስብ ሁሉ ነገሮችን በተቻለኝ አቅም ትቼ ቤት ነው የሚሄደው። ከደጋሾቹም ደግሞ ትንሽ ዝቅ ያለ አለባበስ እንዲኖረኝ ነው የምፈልገው እና እዚህ ጋር ክርስትና እኔና ባለቤቴ ተጠርተን ከዛን የባህል ልብስ ልለብስ አስቤ ነበር። እንዳልኳችሁ ባልኳችሁ ምክንያት የባህል ልብሱን ትቼ ይህን የሚያምር ሰፊ የነፍሰ ጡር ቀሚስ ለብሻለሁ ማለት ነው። እንደምታዩት ነው፣ ያው ሰፋ ያለ ነው፣ ደስ ይላል፣ በጣም ምቾትን ይሰጣል። እና እስቲ እናንተስ እንደኔ ትሳቀቃላችሁ ወይ? የሆነ ድግስ በተጣራችሁ ቁጥር ምንድን ነው ማረገው? ወይ ደግሞ ከደጋሾቹ እኔ በልጭ ይታይ ሆኖ ወይ ደጋሾቹን አሳቅቅ የሆነ ወይ እያላችሁ የምትጨነቁ ሰዎች ያላችሁ ኮመንት አድርጉልኝ እስቲ።